ዝምተኛዋ ልጅ ወደ አዲስ የሀብታም ትምህርት ቤት ለመጀመሪያ ቀን እየገባች እያለ በጣም የሚያምር ውድ የሆነ ሞተር ሳይክል በጎኗ አለፈ። ልጁ በጣም በፍጥነት እየነዳ ስለነበር መሬት ላይ የነበረው ውሃ ልጅቷን ረጫት። በንዴትም ወደ ልጁ በመሄድ ለምን ረጫኝ በማለት ተከራከረችው። እሱ ግን ይቅርታ እንኳን ሳይጠይቃት እያየሽ ሂጂ በማለት ትቷት ሄደ። ወደምትማርበትም ክፍል ስትገባ በሞተር ሳይክል የረጫትን ልጅ ተመለከተችው። የተመደበችበት የምትቀመጥበትን ቦታ ከሱ ፊት ለፊት እንደሆነ ተረዳች። ሰላም እንዴት ናችሁ? ውድ ስቶራ ቻናል ተከታታዮች፣ በዛሬው ቪዲዮአችን በጣም ቆንጆ ፊልም ይዘንላችሁ መጣናል። ፊልሙን ከመጀመራችን በፊት ቪፒኤን አብርታችሁ ብትመለከቱ እኛም በጣም ይጠቅመናል። አዲስ ተመልካቾቻችን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሁላችሁም ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን ይጫኑ። ኮሜንትና ላይክ ማድረግ እንዳይረሳ። ዩንጂን ለመጀመሪያ ጊዜ ሻንጣዋን እየጎተተች ወደ አዲሱ ትምህርት ቤቷ ገባች። በመንገዱ አካባቢውን እየቃኘች እያለ በእሷና በሌሎች ተማሪዎች ሰፊ የሆነ የሀብት ልዩነት እንዳለ ካለባበሳቸውና ከጫማቸው ተረዳች። ወዲያውኑም በጣም የሚያምር ሞተር ሳይክል የያዘ ልጅ በፍጥነት እየነዳ በጎኗ ሲያልፍ መሬት ላይ የነበረውን ውሃ ረጫት። ሞተር ሳይክሉን የያዘው ቼንግ በትምህርት ቤቱ ውስጥ በጣም ሀብታም፣ ታዋቂና ቆንጆ ሲሆን በህይወቱ ምንም አይነት ድህነት ወይም ከባድ ጊዜ አላሳለፈም። ዩንጂንም ለምን ረጨኝ በማለት እየተነጫነጨች እያለ ሳይታሰብ ቤዝቦል እየበረረ ወደ እሷ ሄደ። ኳሱ ሊመታት ሲልም ቼንግ በእጁ ይዞ አተረፋትና ለጥያቄዋ እያየሽ ተራመጅ በማለት መልስ ሰጣት። በቆመችበትም ጥሏት ሄደ። ዩንጂንም ወደ መማሪያ ክፍሏ ስትገባ ቼንግን ተመለከተችው። የተመደበችበት የምትቀመጥበት ቦታም ከሱ ፊት ለፊት እንደሆነ ተረዳች እና ያለ ፍላጎቷ ከፊት ለፊቱ ተቀመጠች። በቀጣዩ ቀንም የማትስ ፈተና ውጤት እየተሰጣቸው እያለ ፈተናውን የምትሰጠው ልጅ ዩንጂን ውጤት ላይ ስትደርስ በዝምታ ተዋጠች። ምክንያቱም በጣም ዝቅተኛ ውጤት ስለነበረ ነው። ውጤቱን ለዩንጂን ከሰጠቻት በኋላ ሁሉም ተማሪዎች አቴንሽናቸው ወደ ዩንጂን ስለተሳበ አጮልቀው ተመለከቱባትና በጣም ሳቁባት። እሷም በጣም ተሳቀቀችና እቃዋን ሰብስባ ልትወጣ ስትል ቼንግን ይረዳታለሁ ብሎ ስላሰበ መጽሐፏን ቀማትና ቀልድ መቀለድ ጀመረ። እንደ አጋጣሚ መጽሐፉ ውስጥ ያስቀመጠችው የንጽህና መጠበቂያ መሬት ላይ ወደቀ። እናም በጣም ተናዳ ስለነበር የንጽህና መጠበቂያውን አንስታ መጽሐፏን ሳትቀበል ጥላው ሄደች። ቼንግም ከልክ ያለፈ ቀልድ እንደቀለደ ገባው። ወደ ክላስ ስትመለስም መጽሐፏን ለመመለስ ጠራት። እሷ ግን ከሱ ጋር ምንም አይነት ግንኙነት ስለማትፈልግ ዝምታን መረጠች። በትምህርት ሰዓትም እየጠራ ሲያስቸግራት እግሩን በወንበሯ ተረገጠችው። መጽሐፏንም ከተቀበለች በኋላ ስትከፍተው ፈተናዋ ላይ ብዙ የመልስ ማስተካከያዎችና ፎርሙላዎች እንዲሁም ኖት እንደጻፈላት ተመለከተች። ይሄ ብቻ ሳይሆን እኔ ረዳሻለሁ ብሎ ጽፎላት ነበረ። የዕለቱን ትምህርት ከጨረሰች በኋላ ከጓደኛዋ ጋር ምሳ ለመብላት ወደ ካፍቴሪያም እየሄዱ ያለ አንድ ጎረምሳ ተማሪ መንገዳቸውን ዘጋባቸው። ልጁም የቼንግ ጓደኛ ሲሆን ቼንግ በዩንጂን ጥፋት እግሩ ላይ ህመም ስላጋጠመው እየረዳው ነበር። ቼንግ መንገዱን መቀጠል ቢፈልግም ጓደኛው ግን ቆሞ ቼንግን በወንበር እግሩ ላይ ስለቆምሽበት ምሳውን ልትከፊለት ይገባል፣ ስለዚህ አብረሽን ነይ ወይም ሚል ካርድሽን ስጭን አላት። ዩንጂንም ምንም ቃል ካፏ ሳታወጣ ሚል ካርዷን ሰጣው። ከጓደኛዋ ጋር ሄደች። ቼንግም ወደ ካፍቴሪያ ሲገባ ዩንጂን ደረቅ ዳቦ እየበላች አያት። የቼንግ ጓደኛ በግዴለሽነት የዩንጂንን ሚል ካርድ ተጠቅሞ ለግቢው ተማሪ ሁሉ አይስክሬም ገዝቶ እንዳደላቸውና ሚል ካርዷ ውስጥ የነበረውን የአመታዊ የምግብ ወጪ እንደተጠቀመበት የዩንጂን ጓደኛ ሄዳ ለቼንግ ስትነግረው በጣም የጥፋተኝነት ስሜት ተሰማው። ቼንግም ሚል ካርዷን ልተቀብሎ የአመታዊ ምግብ ወጪዋን ከፈለላትና መለሰላት። ዩንጂንም ቼንግን ከጓደኞቹ ጋር ቤዝቦል እየተጫወተ ያለ አስጠርታ ለአመታዊ የምግብ ወጪ የከፈለውን ብር ለመስጠት እጇን ዘረጋች። እሱ ግን አልቀበልም በማለት አመነታ። ጥሏት ሊሄድ ሲልም በድጋሚ አስቆመችውና እጇን ዘርግታ በዝምታ ቆመች። ወዲያውኑም የክፍላቸው ተማሪ ሄደችና ብሩን ከዩንጂን ተቀብላ እንድትሄድ ነገረቻት። ቼንግ ግን ልጅቷን ብሩን ሳይቀበላት ዩንጂንን ለመርዳት እያሰበ ሄደ። ፈልጎ ካገኛት በኋላም በትምህርትሽ ላግዝሽ በማለት ጥያቄ ያቀረበላት። ከደሃ ቤተሰብ የመጣች በመሆኗ ፈተናዎቿን ካላለፈች ትልቅ ሸክም እንደምትሆንባቸው አሰበች። ነገር ግን ሀሳቡን አልተቀበለችውም ነበር። በአይኑ ላይ ያለውን ሀዘኔታና ጥሩነትም ስትመለከት ግን በቀረበላት ሀሳብ ተስማማች። እሱም ባገኛት ቁጥር ለጥናቷ የሚጠቅማትን
የሚፈልጋትን ኖት እየሰጣት ያልፋል። በደንብ እንዲገባትም ፎርሙላዎችን መሬት ላይ እየጻፈ ያስረዳታል። የዩንጂን ውጤትም እየተሻሻለ መጣ። እንዲሁም ከቼንግ ጋር ያላትን ቅርበት እያጠነከረች መጣች። የሆነ ቀንም ቼንግ ቤዝቦል ከጓደኞቹ ጋር አሸንፈው እየተደሰቱ እያለ ዩንጂን በተማሪ ተጠርታ እየሮጠች ስትሄድ ተመለከታት። ቼንግም ሁኔታው ግራ ስላጋባው የዩንጂንን ጓደኛ አስጠርቶ ምን እንደተፈጠረ ጠየቃት። እሷም ቤቷ በአስቸኳይ ትፈለጊያለሽ ተብላ እንደሄደች ነገረችው። ከዛን ቀን በኋላ ለብዙ ቀናት ዩንጂን ወደ ትምህርት ቤት አልመጣችም ነበር። ቼንግም ከቀን ወደ ቀን ድብርቱ እየጨመረ እንዲሁም ትምህርት ላይ ያለው ፍላጎት እየቀነሰ መጣ። የሆነ ቀንም ሌላ ሴት ተማሪ ከዩንጂን ቦታ ሄዳ ተቀመጠች። ቼንግም የተቀመጠችውን ልጅ ሲጠይቃት ዩንጂን ጋር ቦታ እንደተቀያየሩ ነገረችው። ዩንጂንም ወደ ዶርም እንደተመለሰች ሲሰማ ከክላስ እንደወጣ በፍጥነት ወደ ሴቶች ዶርም ሄዶ ለምን ቦታ ቀየርሽ? ምን ሆነሽ ነው ብሎ ጠየቃት። እሷም ከትምህርት ቤቱ የሄደች ቀን አባቷ እንደሞተ ነገረችው። ከበፊቱ በላይ ዝምታዋም እየጨመረ መጣ። ቼንግም ዩንጂን ስቃይ ውስጥ እንደሆነች ሲገባው ከጎኗ ለመሆን ጣረ። ነገር ግን ዩንጂን ለራሷ ጊዜ መስጠት ስለፈለገች ፋይናል ኤግዛም ተፈትነው እስከሚጨርሱ ድረስ እንዳያወሩ ተስማሙ። የዓመቱ መጨረሻ ላይም ፈተና ተፈትነው ከጨረሱ በኋላ በትምህርት ቤቱ ውስጥ ድግስ ወይም ፓርቲ ተዘጋጀ። ሁሉም ተማሪ ጥንድ ጥንድ ሆነው እየጨፈሩ ስለነበር ቼንግ ዩንጂን ወደ ተቀመጠችበት ቦታ ሄዶ እንደንስ በማለት ጥያቄ ያቀረበላት። ነገር ግን እሷ መደነስ አልችልም አለችው። ቼንግም ከእሷ ጋር መሆን ፈልገው ስለነበር እኔ አስተምርሻለሁ አላት። ዩንጂን ግን ጥያቄውን በመቀበል ፋንታ ቼንግን ጥላው ለመሄድ ሞከረች። እሱ ግን እጇን ይዞ አስገድዶ ወደሚደነሱበት ቦታ ወሰዳት። እየደነሱ እያለ በአጋጣሚ መብራት ጠፋና አጥብቆ አቅፎ ያዛት። መብራቱ ሲመጣም እየሮጠች ወጣች። ቼንግም ዩንጂንን ተከትሎ ካስቆማት በኋላ ወደ ጨረቃዋ ዞሮ ድምፁን ከፍ አድርጎ ስሟን እየጠራ ገርል ፍሬንዴ ወይም ፍቅረኛዬ ሁኚ ብሎ ጠየቃት። ሰብስክራይብ፣ ላይክ ያድርጉ እንዲሁም የደወል ምልክቷን ይጫኑ። ገርል ፍሬንዴ ወይም ፍቅረኛዬ ሁኚ ብሎ ጠየቃት። ዩንጂንን መልስ ሳትሰጥ ሳመችውና ደናደር ብለው እያለቀሰች ሄደች። ምክንያቱም የሳመችው የመሰናበቻ ስለነበር ነው። ከጊዜያት በኋላ ዩንጂን ተቀጥራ ስራ መስራት ጀመረች። በስራዋም አዲስ ሰው ተዋወቀች። እየተግባባችውም መጣች። አንድ ቀን ግን ከስራ ቦታ ከተዋወቀችው ጆዋን ጋር ምሳ ለመብላት ተቀጣጥረው ስለነበር ከስራ ስትወጣ ቼንግን ሳታስበው መጣ። ዩንጂን ስታየው ደስ አላት። ነገር ግን ለምን መጣህ በማለት የጥያቄ ማት አወረደችበት። ቼንግም መምጣት የለብኝም እንዴ ብሎ ሲመልስላት ጥላው ልትሄድ ሞከረች። እሱም እጇን ይዞ አቆማትና የድሮ ጓደኛሞች ስለነበርን ላይሽ መጣው አላት። ወዲያውኑ ጆዋን ሄዶ ለቼንግ እጁን ዘረጋና ስሙን አስተዋውቆ የዩንጂን ፍቅረኛ ነኝ አለው። ዩንጂን ደነገጠች። ቼንግን በንዴት እጁን ጨብጦ እኔም ፍቅረኛዋ ነኝ በማለት መለሰለት። ዩንጂን በስርዓቱ ካስተዋወቀቻቸው በኋላ ቼንግ ምሳ ልበላ ስለሆነ አብረን እንሂድ በማለት እህቱ በያዘችው መኪና ውስጥ ገቡ። እህቱንም ከጆዋን ጋር አስተዋወቃቸው። ወደ ቦታው ከደረሱ በኋላ ቼንግ ከዩንጂን ጋር ብቻቸውን ሲሆኑ ጠብቀው ለምንድነው አብረሽ ማቶኝ? ምን ነው ያልተመቸሽ? እያለ ብዙ ጥያቄ ጠየቃት። ዩንጂን ከዚህ ጥያቄ ለማምለጥ ስትሞክር አቀፋትና ከንፈሯን ለረጅም ደቂቃ ሳማት። ጆዋንና የቼንግ እህትም እነ ቼንግ ሲሳሳሙ አዩአቸው። ጆዋንም በጣም ተናደደ። በቀጣዩ ቀን ዩንጂን ጆዋንን ስራ ቦታ ስታገኘው ልታወራው ሞከረች። እሱ ግን ፊቱን አዞረባትና ግራ ተጋባች። በንዴትም ወደ ቼንግ ቤት ሄዳ ጆዋንን ምን ብለው ነው እያለች ጮኸችበት። ቼንግም ለምንድን ነው ስለሱ የምትጨነቂው? በአንቺ በጣም እየተሰቃየው ነው እያለ ጮኸባት። ከዛ ቀን በኋላም ለአንድ ዓመት ያክል ሳይገናኙ ቀሩ። የሆነ ቀንም ወደ እናቷ ቤት ስትሄድ ቼንግ ከቤቷ በር ላይ ተቀመጡ አገኘችው። ዩንጂንም ወደ ቤት ካስገባችሁ በኋላ ብዙ አወሩ። መሽቶ ስለነበር እዛው አደረ። በጣም እየለፋ እንደሆነም ስትመለከት በጣም አዘነችለት። ስለምትወደውም የሀብት ልዩነታቸውና ፍርሃቷን ወደ ጎን በመተው የእሱ ገርል ፍሬንድ ለመሆን ተስማማች። ከተመረቀች በኋላም እሱ የሚኖርበት ከተማ ቤጂንግ ሄዳ አብራው እንደምትኖር ቃል ገባችለት። ከወራት በኋላም የዩኒቨርሲቲ ትምህርቷን ስታጠናቅቅ ቤጂንግ ውስጥ ስራ ለማግኘት ለብዙ ካምፓኒዎች አመለከተች። ነገር ግን ምንም ስራ አላገኘችም ነበር።
አንድ ጓደኛዋም አዲስ ስራ አገኘችላት። ነገር ግን ቦታው ቤጂንግ ሳይሆን ሌላ ከተማ ነበር። ምንም ያክል በስራው ደስተኛ ባትሆንም ምርጫ ስላልነበራት ስራውን ተቀበለች። ለቼንግም ደውላ ሌላ ከተማ ስራ እንዳገኘች ስትነግረው በጣም ተናዶ እየጮኸ ለፍቅራችን ዋጋ ከፍለሽ አታውቂም ብሎ ጆሮዋ ላይ ዘጋባት። ዩንጂንም ቼንግን ስለተናደደባት እሱ ጋር ለማውራትና ጊዜ ለማሳለፍ ወዲያውኑ በባቡር ወደ ቤጂንግ ሄደች። እየሄደች እያለም ቼንግ ደወለላትና ስልኩን ስለዘጋባት ይቅርታ ጠይቋት ወደ እሷ እየመጣ እንደሆነ ነገራት። ዩንጂንም ደነገጠችና እሱም ወደ ቤጂንግ እየሄደች እንደሆነ ነገረችው። እንዳይተላለፉ በማሰብም ያለችበት ላይ ወርዳ እንድትጠብቀው ነገራት። ዩንጂንም ከወረደች በኋላ ቼንግን እንዳየችው በጣም ደስ አላት። ምሽት ላይም ሆቴል ውስጥ አደሩ። ሳያስቡትም መሳሳም ጀመሩ። ከጊዜ በኋላ ቼንግ ዩንጂን በብዙ ትግል ዩንጂንን ወደ ቤጂንግ እንድትመጣ አብረው እንዲኖሩ አሳመናት። የጓደኛቸው ሰርግ ላይም ተጠሩና ቼንግ ለዩንጂን ውድ የሆኑ ጫማዎችና ልብስ ገዛላት። ሰርጉ ላይም የቼንግ እህት አገኟትና ማውራትና መቀላለድ ጀመሩ። ነገር ግን የቼንግ እህት ጆዋን ብላ ስትጣራ ቼንግና ዩንጂን በድንጋጤ ዞሩ። ቼንግም እንዴት ከሱ ጋር ትሆኛለሽ? ለገንዘብሽ ነው የቀረበሽ ያለ እህቱን ተናገራት። ጆዋን ከቼንግ እህት ጋር ሊጋቡ እንደሆነ ለዩንጂን ነገራት። እሷም ማትወዳት ከሆነ አትጉዳት አለችው። ጆዋን ግን ትልቅ ቤተሰብ፣ ዝና እና ሀብት ስላላት ከሷ የተሻለ አላገኝም በማለት መለሰላት። ከሰርጉ በኋላም ዩንጂን እና ቼንግ ወደ ቤታቸው ሄዱ። በሳምንቱም የዩንጂን እንጀራ አባት ወደ ዩንጂን በመሄድ እናቷ በጣም እንደታመመችና ብዙ ገንዘብ እንደተጠየቁ ነገራት። ይሄ ብቻ ሳይሆን ከስራ እንደተባረረ ቼንግ በድብቅ እንደሚረዳቸውና እዳቸውን እንደከፈለላቸው አሳወቃት። ዩንጂንም ፍቅረኛዋ ቼንግ ምንም ያክል ብዙ ገንዘብ ቢኖረውምና ሀብታም ቢሆንም ቤተሰቦቿን እየረዳቸው ስለነበር ለመጠየቅ ተሳቀቀች። ለምታውቃቸው ሰዎችም እየደወለች ብድር ጠየቀቻቸው። ነገር ግን የትኛውም ሰው አላበደራትም ነበር። ምርጫ ስታጣም ለጆዋን ደውላ ብድር ጠየቀችው። ወደ ቤቷ ከገባች በኋላ ምግብ እየሰራች እያለ ቼንግ እንጀራ አባትሽ ደውሎ ሁሉንም ነግሮኛል፣ አትጨነቂ እኔ ያለሁ በማለት ገንዘቡን ሰጣት። ዩንጂን ግን ችግር የለውም ገንዘቡን አግኝቻለሁ በማለት መለሰችለት። እሱም ይሄን ያክል ገንዘብ ማን ሰጠሽ ብሎ ጠየቃት። ዩንጂንም ከብዙ ማቅማማት በኋላ ጆዋን እንደሰጣት ነገረችው። ቼንግን በጣም ተናደደ። በዚህ አሳሳቢ ሰዓት እኔ ባልሽን መጠየቅ ሲገባሽ ሌላ ሰው ለዛውም ጆዋንን ለምን ጠየቅሽው እያለ በጣም ጮኸባት። ቼንግን በጣም ከቁጥጥር ውጭ ሆነና ገንዘቡን ይዞ ወደ እህቱ ቤት ሄደ። ጆዋንም ዋና እየዋኘ ነበር። ቼንግም ገንዘቡን ወረወረለትና ከሚስቴ ራቅ ብሎ ዛተበት። ዩንጂን ስልክ ተደውሎላት ቼንግ በጣም እንደሰከረ ተነገራትና ሄደች። ቼንግ ግን ወንድነቱ እንደተነካና እንደ ባል እንዳላየችው ስለተሰማው አልመጣም በማለት ዩንጂንን ለማስቀናት አብሮ አደግ ጓደኛውን አቀፋት። እኩለ ሌሊትም ወደ ቤት ሲመለስ ጠብቃ የከፈለውን ብር ለመመለስ ቼክ ሰጠችው። ቼንግም በጣም የመጨረሻ እስከ ጥግ ድረስ ተናደደ። እየጮኸም እንዴት ለኔ ብር ትመልሽልኛለሽ? ባልሽ እኮ ነኝ አላት። በጣም ከቁጥጥር ውጭም ሆነ። ዩንጂንም እሱን ለማረጋጋት አቀፈችው። ቼንግም በጣም እያለቀሰ ነበር። እሷ ግን ነገሮች የሚቀየሩ መስሏት ልብሷን አውልቃ መሳም ጀመረች። ቼንግ ግን በጣም ተጎድቶ ስለነበር አትወጂኝም፣ እንደ ባልሽ አታይኝም አላት። ይሄ ብቻ ሳይሆን በዩንጂን ተስፋ ማይቆርጠው ቼንግ መለየት አለብን በማለት ነገራት። ዩንጂንም በጣም አለቀሰች። ከተለያዩ በኋላም ቼንግ የቤተሰቦቹን ድርጅት ለማስተዳደር ወደ ኒውዮርክ ሄደ። ሳይገናኙም ብዙ ዓመታት ተቆጠሩ። ዩንጂንም ናፍቆቱን መቋቋም ሲያቅታት ከተለያዩ ከብዙ ዓመታት በኋላ ወደ ኒውዮርክ ሄደች። ቼንግ ያለበትን አድራሻ አፈላልጋ አገኘችው። ነገር ግን ከአብሮ አደግ ጓደኛው ጋር ስታየው ከሱ ጋር ናት ብላ ስላሰበች ሳታወራው እያለቀሰች ሄደች። ቼንግም መኪናው ውስጥ ሆኖ ከድርጅቱ ወደ ቤቱ እየሄደ ያለ ዩንጂንን አያት። ሾፌሩንም መኪናውን ካስቆመው በኋላ እየሮጠ ተከተላት እና አገኛት። ከዛም ለአብሮ አደግ ጓደኛው ደውሎ እንዳገባችና እንደወለደች አሳያት። ዩንጂንን በጣም እያለቀሰች ቼንግን አቀፈችው። ከዛም ታረቁ። ሁለታቸውም ናፍቆታቸውን ተወጡ። ተጋብተውም በሰላም አብረው መኖር ጀመሩ። ፊልሙን እንደወደዳችሁት አልጠራጠርም። ሌሎች ፖስት ያደረግናቸው ብዙ ፊልሞች ስላሉ በአዲስ ፊልም እስከምንመጣ እነዚህን ፊልሞች እየተመለከታችሁ ጠብቁን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ባይ። ሰብስክራይብ
ላይክ ያድርጉ፣ እንዲሁም የደወል ምልክቷን ይጫኑ።